ሻንጣውን በቼኪንግ ካውንተር ላይ አስረክበው ይሰናበታሉ። ከዚያም መዳረሻው ላይ በሻንጣ መቀበያ ቤልት ላይ ያገኙታል። ነገር ግን በሁለቱ መሃል ምን ይፈጠራል? ከአውሮፕላን ማረፊያው ግድግዳ ጀርባ የእርሶ ሻንጣ ከአውሮፕላኑ ቀድሞ በሩ ላይ መድረሱን ለማረጋገጥ ትልቅና ፈጣን ስራ ይከናወናል። ዛሬ ከትዕይንቱ ጀርባ እንሄዳለን። የሻንጣው ደህንነት ተጠብቆ እንዲደርስ የጋሮ ሰራተኞች ወይም ግራውንድ ሃንድሊንግ እንዲያውቁላቸው የሚፈልጉት 5 ሚስጥሮችን እነግራችኋለሁ። አንደኛ፣ የድሮ የጉዞ ስቲከሮችን ወይም ታጎችን ይቀንሱ። ከ3 ወር በፊት የተጓዙበት ባርኮድ ሻንጣውን ለሚለዩት ማሽኖች ያወዛግባቸዋል። ማሽኑ የድሮውን ባርኮድ ካነበበ እርስዎ ወደ አንዱ ከተማ ሲሄዱ ሻንጣው ወደ ሌላ ከተማ ለሽርሽር ሊሄድ ይችላል። ስለዚህ ሁልጊዜ ይላጡት። ሁለተኛ፣ ተሰባሪ ወይም ፍራጃይል የሚለው ስቲከር እርስዎ እንደሚያስቡት ላይሰራ ይችላል። በሰዓት በሺዎች የሚቆጠሩ ሻንጣዎች በሚንቀሳቀሱበት ቦታ ቅድሚያ የሚሰጠው ለፍጥነት ነው። ሰራተኞቹ ሻንጣውን ሆን ብለው አይወረውሩትም፣ ነገር ግን የግድ መደራረብ አለበት። ስለዚህ የሚሰበር ነገር ካሎት ልብሶች መሃል ጠቅልለው ያስቀምጡ። ሶስተኛ፣ ባለ 4 ጎማ ሻንጣዎችን ይጠቀሙ። ለምን? ምክንያቱም በአውሮፕላኑ ጠባብ ሆድ ውስጥ ለማንቀሳቀስ በጣም ቀላል ስለሆኑ ነው። ባለ 4 ጎማ ሻንጣዎች በአውሮፕላኑ ውስጥ በቀላሉ ይንከባለላሉ። ይህም ከመጎተት ወይም ከመወርወር ይልቅ በሰላም እንዲቀመጡ ይረዳቸዋል። አራተኛ፣ ሻንጣውን በጣም አይጠቅጥቁት። በጣም የከበደ ሻንጣ ለብልሽት ይጋለጣል። በተለይ ሌሊት ላይ ስራ በሚበዛበት ሰዓት ዚፐሮች በቀላሉ ሊበጠሱ ይችላሉ። ዚፐሩ መሬት ላይ ከተበጠሰ ለሁሉም ሰው አስቸጋሪ ነው። ስለዚህ ከክብደቱ በላይ አይጫኑት። በመጨረሻም ሁልጊዜ ጥቁር ሻንጣ ብቻ ከመግዛት ይቆጠቡ። በቀበቶ ላይ ከሚቀመጡት ሻንጣዎች መካከል 70% ጥቁር ናቸው። መለያው ወይም ታጉ ቢወልቅ የእርሶን ሻንጣ ለመለየት በጣም አስቸጋሪ ይሆናል። ደማቅ ምልክት ወይም ጨርቅ ይሰሩበት። ይህም ለሰራተኞች ስራን ያቀላል። የእርሶንም ሻንጣ ሌላ ሰው በስህተት እንዳይወስዱቦት ይረዳል። የአቪዬሽን ስራ ለሰከንድ የማይቆም ድንቅ ስራ ነው። በሚቀጥለው ጊዜ ሲበሩ በመስኮት ቁልቁል ይመልከቱ። ሰራተኞቹ ይህንን ተአምር ሲሰሩ ሊያዩ ይችላሉ። ስለ ጉዞና ሎጂስቲክስ ተጨማሪ መረጃዎችን ለማግኘት ሰብስክራይብ ያድርጉ። ቪዲዮንም ላይክ ያድርጉ። በሚቀጥለው ቪዲዮ እንገናኝ።